ወራዳ በዚህ ሽበት ካንተ ጋር ነው የቆንኩት አንተ ነው ያንቀን ያቀባበል አድርጌ ያመጣው እንዳንተ ነህ ባንዳ የስልጣን ጥማተኛ የስልጣን እናንተ ማትፈልጉት ኢትዮጵያ እናንተ ማትፈልጉ ቆናው ኢትዮጵያ ትፍረስ እናንተ የማትመሯት እናንተ ግንቦት ሰባቶች ትላንትንም ከኢሳያስ ጋር ነበር እንጨት ስትፈልጥ ነበር ለምን አገባም ታዲያ ወንድነት ማለት እኮ ውረድሲ ወንድነትን አንጠልጥለ የለ እንዴ ወንድነት የለ ግባውን ድሮኑ ይበላሃላ ትከተፋታለህ እንደጎመን ባንዳነት ላንተ እንዳርጋቸው ዝጌ ክብር ማንነት መገለጫ ወራዳ ስለሆንክ እናንተ የግብጽ ተላላኪ ሆኑ ትላንትናም የግብጽ ተላላኪ ሆነ ለኢሳት ሚዲያ ገንዘብን ስታመጣ የነበርክ ነከ ግብጽ አናቀም ትላንትም ባንዳ ነበርክ እንዳንተ አይነቱን ባንዳ አስገብቶ ወያኔ ያሰረውን አብይ አንተን አስፈትቶ እንዳንተ አይነቱ ወራዳ አስፈትቶ አክብሮ ከእንደገና አቀባበል አርገንልህ ስልጣን ፍላጎት ኢትዮጵያ ተመላልሰ መስምቢ ስለ መጨረሻ ላይ ያድዋ በዓል በመስቀል አደባባይ ላይ ለምን አክብራችሁ አልጠራችሁኝም ለምን ከፕሬዝዳንቱ ጋር አልቆንኩም ብለ መስቀል አደባባይ ላይ ስትዋረድ ምስትል ሾልከ ወጣ ምን ሾልከ ተወጣለ ከኢሳት ሚዲያ አንድ ጋዜጠኛለች ከሷ ወልደ ዋጋ የከፈለችልን ሴት ዋጋ የከፈለችልን ሁለት ልጆች ወልዳ አንተ በታሰርክበት ሰላማዊ ሰልፍ የምታረገው ከሷ ጋር ተፋተ በሷ ላይ ሂደ ሴት ሴሰኛ ስለሆንክ ሴሰኛ አስባል ከኢሳት ጋዜጠኛ ነው የወለድከው እንዳንተ አይነት ወራዳ እንዲህ አይነት ውርደት ጌጡ የሆነ በዛች ትልቅ በዚህ እድሜ ነው እንግዲህ የምትወልደው በ60 ዓመት በምን 60 ዓመት በ65 ዓመት ወለድክ